እባካችሁ የኢትዮጵያ ሕዝብ እንደው እባካችሁ ኢትዮጵያ ሕዝብ እኔ በእግዚአብሔር ስም እሱ ነው እኔን ሰው ያረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ። ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም እንግዲህ እናታችን ጋር ተገኝተናልና እናታችን ሁለቱም ኩላሊት ፌል አድርገዋልና እባካችሁ የኢትዮጵያ ሕዝብ ነፍሴን አትርፉልኝ እያሉ ስለሆነ እባካችሁ ይሄንን ነገር እንደምታዩት እንግዲህ በዚህ ጋር ይሄ ነገር በዚህ ጋር ይታያቸዋል። ከዚህ ወደ አዲስ አበባ እየተመላለሱ እየታጠቡ ስለሆነ እባካችሁ ባላችሁ ሳንቲም ይሄ ቪዲዮ ደግሞ የጭሮ ግሩፕ ላይ እንዲለቀቅ እንፈልጋለን። ይሄን ቪዲዮ የምታዩ ሁላችሁም አውርዳችሁ እዛ የጭሮ ግሩፕ ላይ ፖስቱልን። ሌሎቹ ደግሞ ሼር፣ ሪፖስት፣ ኮፕሊንግ እያደረጋችሁ ብዙ ሰው ጋር አድርሱልን። እባካችሁ እናታችን አትርፉልን። እባካችሁ የኢትዮጵያ ሕዝብ እንደው እባካችሁ የማታቆኝም እህቶቼ ወንድሞቼ እያመኝ ስለሆነ መረዳት ስለምፈልግ እባካችሁ እርዱኝ። እኔ ከአቅሜ በላይ ሆኖብኛል። አዲስ አበባ እየሄድኩኝ እየተመላለስኩ ነው የምታጠበው እና አቅሜ የለኝም። እባካችሁ ልጆቼን ላሳድግ እባካችሁ እርዱኝ። አቅሜ የለኝም። ማንም እንግዲህ የኢትዮጵያ ሕዝብ ማንም ያውቀዋል የዘንድሮን ነገር። እኔ ያለኝን ጨርሻለሁ። አሁን ከአቅሜ በላይ ሆኖብኛል ሁሉ ነገር። የማወጣው በታጠብኩ ቁጥር 10 ሺህ ብር አወጣለሁ ከነ ትራንስፖርቴ። አሁን አዲስ አበባ እየተመላለስኩ ስለምታጠብ አቃተኝ። ባካችሁ የምታቆኝም የማታቆኝም የኢትዮጵያ ሕዝብ ባካችሁ እርዱኝ። እዚህ ከአሰበ ተፈሪ እስከ ወይንም ከጭሮ እስከ አዲስ አበባ እስከምትሄድ ድረስ ያለው ያው እዛ የዳቶም ክሊኒክ ነው እጥበቱን የምታደርገው። መገናኛ እዛ ነው እና ከአቅማችን በላይ ስለሆነ እንደው የኢትዮጵያ ሕዝብ እኔንም እሷን ብቻ ሳይሆን እኔንም የምታውቁኝ በእግዚአብሔር ስም እንድትረዱን ነው የምማጸናቸው። ባለቤቴ ናት፣ የልጆቼ እናት ናት። እርዳታ ትፈልጋለች፣ የሕዝብ እርዳታ ትፈልጋለች፣ የሕዝብ እጅ ትፈልጋለች። የአቅማችሁን ትንሽም 10 ሳንቲም ብትሆንም ስለሚጠቅማት በውጭም በሀገር ውስጥ ያላችሁም ኢትዮጵያውያን መሆናችሁ ሌሎች